ሰላም እንደምን ውላችኋል። የዛሬው እንግዲህ ፓርት 3 እና የመጨረሻው በዚህ ጉዳይ ላይ የምናወራበት ቪዲዮ ነው። የመጀመሪያው ቪዲዮ ላይ በሰራውት በፎሊክ አሲድ ሳይድ ኢፌክት እና በፎሊክ እና በፎሌት መካከል ያለውን ዲፈረንስ ኮንቨርሴሽን እንግዲህ ወደ 360 የሚሆኑ የሚያስብል ኮንቨርሴሽኖች ደርሰውኝ ነበረ። ከዛ በሁለተኛው ቪዲዮ ላይ ስፔሲፊክ ጥያቄ አስቀምጬ ነበር ለዶክተሮች ኮሜንት አድርጉ ባልኩት መሰረት የጻፉልኝ ዶክተሮች አሉ። ለእነሱም መልስ ሰጣለሁ እና ደግሞ እንደዚሁም ደግሞ ሌሎች ዶክተሮች ደግሞ በውስጥ ቴክስት ያደረጉልኝ ዶክተሮች አሉ። ሶ ሪላቲቭሊ ኦፖዝም ጩኸትም ካያችሁ የመጀመሪያ ቪዲዮ ላይ በ360 ምናምን ኮሜንት፣ ሁለተኛው ላይ ወደ 160 ኮሜንት ብቻ ነው የገባውና ይሄን ኮንቨርሴሽን በመፍጠሬ በመጀመሪያ በጣም አመሰግናለሁ። ናው አይ ዊል ሾው ዩ ስማቸው ማስገባት ስለማልፈልግ ነው እንደዚህ ቴክስት ያደረጉልኝ ዶክተሮች አሉና አንደኛውን ብቻ መርጬ እነግራችኋለሁ ምን እንደሚል። በመጀመሪያ ሃይ መሊና ቴንክ ዩ ፎር ዘ አዌርነስ ዩር ክሪኤቲንግ ይላል። ያው በእንግሊዝኛ የተጻፈው ግን በአማርኛ ለማንበብ ያው እዚህ የምታደርጊውን አክቲቪቲ በጣም አመሰግናለሁ። አንደርግራድ ትምህርት ቤት እያለሁ ወይም ዲግሪን በመማርበት ሰዓት ሲኒየር የሆነ ዶክተራችን ስለዚህ ጉዳይ ነካክቶ አልፎታል። በዲቴል ግን አልተማርነውም ነበረ። ከዛ በኋላ አንቺ ስታወሪ ሪሰርች ፈልጌ ሪሰርቾችን ማንበብ ጀመርኩኝ። እዚህ ጉዳይ ላይ ሼድ ላይት ስላደረግሽበት በጣም ነው የማመሰግነው። ከዛ ደግሞ ምን ይላል እንደ ፎሊክ አሲድ is the most supplemented drugs ፎሊክ አሲድ አብዛኛው የተሰጠው ሰፕሊመንት መድኃኒት የተሰጠን ይሄ ነው አቬለብል የሆነው ስፔሻሊ ለጂዋይናይ ኦቢጂዋይን ማለት ነው ኢን ጀነራል። ምክንያቱም ከረንት ያለውን የፕሬግናንሲ ሎስት እና ኤንቲዲ ፕሪቨንሽንን አድቮኬት ለማድረግ ያህል ማለት ነው ይሄ መድኃኒት ነው አቬለብል ያለው። እና አንድ ቀን እንደዚህ አይነት ጂንስ ቴስቶች ሩቲን ፕሮቶኮላችን ይሆናሉ ብለን ተስፋ አደርጋለሁ። we are dealing with what's given በሚለው we practice supplementation በተሰጠን ነገር ላይ ነው ፕራክቲስ እያደረግን ያለ ነው። እንግዲህ ባለን ነገር ነው እየተጠቀመን ያለ ነው። አንድ ቀን MTHFR ድራግ የሆኑት እነዚህ ድራጎች ለሁሉም ሰው አቬለብል መሆን ይችላሉ እና ያንን መስጠት እንችላለን የሚል ቴክስት ነው የደረሰኝና ዶክተር በጣም አመሰግናለሁ። እንደዚህ ያሉኝ ዶክተሮችም አሉ። ከዛውም ደግሞ በቃ አይናቸውን በጨዋታ በኋላ ልክ ነው ብሎ የተከራከሩ ዶክተሮች አሉና እንደዛ ብሎ ሲተከራከሩ ዶክተሮች ምን አስተማሩ ይመስላችሁ? አስታወሱኝ። ባክ ኢን ዴይስ ኮሌጅ ያለን ዩኒቨርሲቲ ያለው እየተማረን ኢንፌክሽን ፕሪቨንሽን ክላስ እንወስድ ነበርና ኢንፌክሽን ፕሪቨንሽን ክላስ ላይ ከብዙ ባክግራውንድ ያላቸው ሰዎች ናቸው የሚማሩት። ዶክተሮችም ሃይ ሌቭል ክላስ ነው እና ዶክተሮች አሉ፣ ኦልሬዲ PhD ያላቸው ሰዎች አሉ፣ ኤፒዲሚዮሎጂስቶች አሉ፣ የተለያዩ ሜዲካል ሳብጀክት ላይ ያሉ ኮርሶች ላይ ያሉ ሰዎች አሉና እየተማረን የመጀመሪያው ሞቶ ኢንፌክሽን ፕሪቨንሽን የሚያስተምረን ዶክተር ምን አለን መሰላችሁ? ዶክተሩ መማር ማለት የተሰጠህን ኮፒ ፔስት አድርገ መሄድ ማለት አይደለም። በዚህ ፊልድ ያለ ሰው በሙሉ የተማረውን ነገር ቻሌንጅ ማድረግ አለበት። ሳይንስ is not a religion ሳይንስ እምነት አይደለም፣ ይቀያየራል። ዛሬ ተማርነው ክላስ ውስጥ እና ዛሬ የምናውቀው ነገር ነገ ልክ ነው ማለት አይደለም። ግን ባወቅነው ልክ ፔሸንቶችን ትሪት ማድረግ አለብን ያለው ነገር በጣም ትዝ አለኝ እና እናንተም ባወቃችሁት ልክ ነው የተናገራችሁት which is fine። እኔ ደግሞ ዛሬ ባለንበትና ባወቅኩት ነገር ነው የተናገርኩትኝና ለማንኛውም ትንሽ ናስብ ስለስጣችሁ። ምክንያቱም አንድ ዶክተር እንዴት ሆኖ ነው ከፕሮዳክሽን ኦፍ ሴራቶኒን እና ዶፓሚን ጋር የሚገናኘው ከኤዲዲ ጋር ADHD ምናምን ብሎ ይጻፈልኛል። አንደኛው ደግሞ የማፀን ዶክተር ነውና በጣም ኪዩረስ ሆኖ እንዴት ነው ኪዩረስ ሆኖ ሳይሆን በጣም ተናዶ እንዴት ነው ፎሊክ አሲድ ምግብ ላይ ይረጫል ይገኛል ምናምን ብለሻልሹ ምናምን ያልከኝ ዶክተር አለክና ይሄ ለበሽተኞችም ለኛ ማለት ነው ታካሚዎችም ለዶክተሮችም ትንሽ የሆነች ግንኙነቱን ላስረዳችሁ ነው። ኖቲጅ ይበታለሁ ለነግራችሁ ፈልጋለሁ። እንግዲህ በፎሊክ እና በፎሌት መካከል ያለውን ዲፈረንስ ከመጀመሪያው ቪዲዮ ላይ እዩት ሄዳችሁ ማለት ነው። አሁን ፎሌት በጣም ለሰውነታችን አስፈላጊ ነገርና በጣም ኢምፖርታንት ፋክተር ነው። ባይ ዘ ዌይ እርጉዝ የሆናችሁ ሰዎች ፎሌት በጣም ያስፈልጋችኋል። ፎሌት ለስ የሆናችሁም ሰዎች ፎሌት ሰፕሊመንት ያስፈልጋችኋል። ናው ስለ ፎሊክ አሲድ ብቻ ትንሽ እናውራ። ፎሊክ አሲድ እንግዲህ ሲንቴቲክ ፎርም ኦፍ ፎሌት ነው ብዬ ነግሬያችኋለሁኝ መጀመሪያም ሲጀምር ማለት ነው። ሶ ፎሊክ አሲድ
ማን ሜድ ነው ሲንተቲክ ነው ፍሮም ቫይታሚን ቢ ነው ኮመንሊ B9 ነው የምንጠቀመው ያ ፎሊክ አሲድ ዳይሬክትሊ ኮንቨርትድ አክቲቭ ፎርም ያ ፎሊክ አሲድ ገብቶ ኮንቨርትድ ሲሆን ቴትራሃይድሮፎሌት እንለዋለን which is ያ ፕሮሰስ የሚካሄድበት ቦታ ሊቨራችን እና አንዳንድ ቲሹዎቹ ቦታ ነው because it's synthetic it's more stable ያ ነው እንግዲህ ዶክተሮች አሁን እየተከራከሩበት ያለው ሶ መጀመሪያ አብዞርብ ስናረጋው ወደ ኢንጀክሽን ወይም ስንበላው ያንን ስንውጥ ወደ ደማችን ይሄድና በስሞል ኢንተስታይናችን አማካኝነት ወደ ደማችን ውስጥ ይዋሃዳል ደማችን ውስጥ ከገባ በኋላ ወደ ሊቨራችን ይሄዳል ወደ ሊቨራችን ከሄደ በኋላ ወደ አክቲቭ ፎርም ያ እዛ ሊቨር ውስጥ ይቀየራል ወደ ምን ቴትራሃይድሮፎሌት በምን ኤንዛይም ምክንያት ዳይሃይድሮፎሌት ሪዳክተን ወይም ደግሞ DHFR በመንለው ኤንዛይም ምክንያት ወደ ቴትራሃይድሮፎሌት ይቀየራል እንዴት ነው የምንጠቀመው once it's converted once አንድ ጊዜ ኮንቨርትድ ከተሆነ በኋላ በሌሎች ኦርጋኖቻችን ላይ ወይም በተለያዩ various biological functions ላይ መጠቀም እንችላለን like DNA synthesis red blood cell production ምንለው proper cell division ለሱ ነው የምንጠቀምበት ማለት ነው now we go into this unmetabolized folic acid ወይም ደግሞ MTHFR gene mutation ያላቸው ሴቶች ለምሳሌ አንድ ዶክተር ዛጋ heterozygous ነው homozygous ነው ምናምን ብላ ይጻፈቻለች let's not complicated አንድ MTHFR gene ያለው ሴት ከናቷ ብቻ ወይም አንድ ጂን ብቻ ኮን ያገኘችው እንለዋለን heterozygous እንለዋለን ሁለት ጂን ሁለቱንም ሪሲቨር ከሆነች homozygous እንለዋለን የሁለቱ ኢፌክት የተለያየ ነው that's true anyways MTHFR የሚባለው ጂን is responsible for producing MTHFR enzymes which is እነዛ የሚባሉት ሁለት ኮዲንጎች አሉት C677T ምንለውና A129C ምንለዋለን C677T እና A1298C ምንለው ማለት ነው which is that's producing activity enzyme activity የሚያመጣ ማለት ነው so now ስለ ጄኔቲክ እንዴት ብዬ እሱን ለማስረዳት ብዙም ጊዜ ስለሌለኝ በ10 ደቂቃ ውስጥ ለማስረዳት ነው የምሞክረው MTHFR gene mutation ያላቸው ፎሊክ አሲድን ቢወስዱ ይላል ሰውነታቸው አንሜታቦላይዝድ የሚሆን ወይም የተጠራቀመ ፎሊክ አሲድ ይኖረዋል እንጂ ወደ አክቲቭ ፎርም አይቀየርም ያ ሁለት ነገር ያመጣል አንደኛው ፎሌቱ መጀመሪያ ራሱ ፐርፐዝ የሰጣችሁበት ፐርፐዝ አንድ ሴት ልጅ ፎሌት እንዲኖራት የሰጣችሁበት ፐርፐዝ ካልተቀየረ ፐርፐዙንም ዲፌክትድ አድርጎታል ማለት ነው ከዛ በተጨማሪ ደግሞ አንሜታቦላይዝም ሆኖ ደግሞ የመቀመጥ ባህሪ አለው ሶ MTHFR ኤንዛይምን ሪስፖንሲብል የሚያደርገው ወይም ያን ሲንተሲስ ስለማይሰራ የምንፈልገው L-ሜታፎሌት የሚባል በአክቲቭ ፎርም ያለ መድኃኒት ነው መስጠት ያለበት ነው የሚለው ሳይንሱ ነው ሳይንሱ ነው የሚለው potential problems unmetabolized folic acid properly converted መሆን ስለማይችል ደማችን ውስጥ ለረጅም ጊዜ ይቀመጣል ሪስኩን እንግዲህ ታቆታላችሁ ፎሌት በቂ ፎሌት ውስጥ ከሌለ ሪስኩን ዶክተሮች ታቆታላችሁ ምን እንደሆነ እሱን ራሳችሁ አናሊሲስ ስጡበት so now the MTHFR gene is responsible for producing that enzyme ከዛ MTHFR ኤንዛይምን ሪስፖንሲብል ስለሚያደርግና ኮንቨርት ማድረግ ፎሊክ አሲድን ወደ L-ሜታፎሌት መቀየር ስለማይችል there is essential ነገሮች ያንን የሚያደርገው ይሄ C677T ያልኩት ፓርት ማለት ነው እነሱ ኒውሮትራንስሚተርን ሲንተሲስ የሚያደርጉ ናቸው በኤል-ሜታፎሌት አማካኝነት ኒውሮትራንስሚተርስ ደግሞ ምንን ያካትታሉ ዶፓሚን እና ሴራቶኒን now ዶፓሚን እና ሴራቶኒን ለምን ይጠቅማል ከብሬን ፈንክሽን ጋር ይያያዛል ራይት ሙድ ዲስኦርደር ያመጣል ያ አዲኩዌትሊ ብለድ ስትሪማቸው እስከሌለ ADD ADHD የሚባል ሙድ ዲስኦርደር ያመጣል አሁን ባለንበት ሜዲሲን እንደሆነም ልጆች ADD እና ADHD ሲያዩ ምን ያደርጓቸዋል መጀመሪያ መድኃኒት ሴራቶኒን መድኃኒት ሌቭል ወይም ዲፕሬሽን መድኃኒት ከመስጠታቸው በፊት ምን ያደርጋሉ አንዳንዴ ወደ L-ሜታፎሌት ይሰጧቸዋል ምናልባት በሱ መስተካከል ከቻለ ብለው አሁን ችልድረንስ ሆስፒታል ውስጥ የሚደረግ ነገር ነው አይደለ ከዛ በተረፈ ደግሞ መድኃኒቱ አለ አክሰሰብል ነው ወይ ኮስቱ ውድ ነው ወይ የሚለው ነገር I don't know ግን መድኃኒት ፕሪስክራይብ ማድረግ ይችላሉ ዶክተሮች L-ሜታፎሌት የሆነ መድኃኒት ፕሪስክራይብ ማድረግ ይችላሉ in general ያልኩት ያለውት
ሰው ብላይንድ ሳይድ እንዲሆን አታርጉት። ምንም ማለት አይደለም። ኖሌጅ ትራንስፈር፣ መተዋወቅ፣ መነጋገር ምንም ማለት አይደለም።